መትረየስ ይዞ ቢመጣ እኔ አልፈራም። እንኳን ድግምት የምን አባቱ ድግምት መርዝ ይገላል። መርዝ ነዋ ድግምት ውሸት። ሰላም ቀጥል። ሰላም ነው። ቀጥል። ፋኖ ግን አንተ እውነት ወደ 4 ኪሎ የሚገባ ይመስል ካልተታሰበው ራሱ ስለ ዋና አጀንዳ ነው። አሁን ስለ ፋኖ መምጣት ፋኖማ እንደማይመጣ ተነገረው። እኛ ያን ያለው ኢትዮጵያ እናፈርሳለን። አንተ ሚዲያ ፈርሰሽ ያለው ኢትዮጵያ ከመፈር ስማ ቅርጫታ አንተ የዘረፍከው ገንዘብ እንቅማናም ጋላ ያንተ ገንዘብ እንዳይፈርስ ነው ይፈርሳል እያልኩ አንተ ልክ ነህ። የዘረፍከው እንዳይፈርስብህ ዘርፋህ ብሔር የለኝም ኢትዮጵያዊ ነኝ። ብሔር አንተ ጋላን ብሔር የለኝም የሚሉ ጋሎች ናቸው እና ጋሚዎች ናቸው ትግሬዎች። አትስሟቸው። ተጨንቀዋል። ማንነበትክም አይቀበል የዜግነት ፖለቲካ አማራ አይቀበል ሲለምን ከርሟል። አሁን በአንቀጽ 40 መሰረት መሬቱን ነጥቀህ 11 ቆጥረህ በየክልሉ አባረ ጨርሰህ አፈናቅለህ በአንዲት ክልል በጠባብ ክልል አስቀምጠህ ፋኖ ጠመንጃ ይፍታ ብለህ ወደ መከላከያ ማስገባት ሲችል ክልሉን ለማፍረስ ያንን ካደረክ በኋላ ዛሬ መጣው ወንጀለኛው ህዋትና ኦህዴድ ብልጽግና እቀይራለሁ ህገ መንግስት ማለት አይቻልም። ክልሉ አይፈርስም። እኛ ደግሞ ይሄ ህገ መንግስት አይፈርስም ተመችቶናል። የአማራ ክልል አይፈርስማ ስንጠይቃችሁ አይፈርስም ስትሉ ነበር። ዛሬ ደግሞ በአዲስ መጣችሁ 5 ሀገሮች አዋልዳችሁ ልትሄዱ አይሆን። ታቦር ቀጥል። ታቦር የሚላካው ሰላም እንዴት ነው ሞጣ? የምትናገረው ነገር በትክክል ነው፣ ግን እኔ የሚገርመኝ ነገር ሞጣ አሁን እኮ ህዝቡ እንዳለ ደደብ ነው፣ በድንቁርና የተመታ ህዝብ ነው። ምን ብለህ ነው ሁሉ ዓመት ለፈለፍክ እኮ ሞጣ? ምን አገባህ? ህዝቡ ምንም ሊገባው አይችልም። ይኸውልህ ህዝቡ ደደብ ነው ምናምን ሳይሆን ረሃቡ ኢትዮጵያ ህዝብ እኮ ረሃቡን እያየው ነው። ዘርፈ የኦህዴድ የህዋትና የሻዕቢያ ንብረት ዘርፋለህ ወይስ ቂጥን እያከክተ ቅማል እየበላ ትሄዳለህ ነው በቃ ጥያቄ። አይ እኔ በድህነት ባያውኝ እቀጥላለሁ ካለ ጀመር ኢትዮጵያ መፍረስ አለበት። እኔ ምን መሰለህ የአማራ ህዝብ ላይ የሆነ መተት አስደርገዋል ብዬ ነው የማስበው። የምሬን ነው የምልህ። እንዴ ሁላ ነገር እየተበደለ ሁላ ነገር እየተደረገ ሁላ ስለ ዓለም ላይ ራሱ እስከዛሬ በተፈጸመ መተት ዘርን ተኩር አድርጎ በተፈጸመ ውሸት ነው። ጃራ አማራ ፈሪ ስለሆነ ምን አልከኝ? ፈሪ ነው አማራ እኮ አማራ ይኸውልህ ፈሪ እንዲሆን ያደረጉት የድሮውን ታሪኩ ስታየው ይኸውልህ ድግምት የሚባል አይሰራም። የዛሬው አማራ የድሮ የአማራ ታሪክ አዳምጦ ለምን ወደዚህ ትላለህ? የዛሬው አማራ ቁጭ ብሎ ሸልቷል። በዚህ ነው መተማመን ያለብን። አዎ ልክ ነህ። አማራ መዋጋት ሲያቀጥል ስትራቴጂና መሪ አጣ ስትበተን ኦሮሞዎች አስደገሙብን ትግሮች ትላለህ። እኔ ሞጣ እኔ ፋኖ ገብቼ ተዋግቼ እግሬን ተመትቼ ደግሞ አስደገሙብን። እንደ ዘመነ ካሴ በአየር ላይ ያለ ጋኔል መጥቶብን ነው ያለው። ከባህር ዳር እንደለቀቁት አታላዮች ናቸው። ኦሮሞ ሲማረክ ፋኖ በትከሻው ላይ ጥይት የማያስመታ ቀርቅሮ ነው እንዳለው ማለት ነው። አንተ ደግሞ መጣዚ በአማራ ህዝብ ላይ ያለ አስደግመውብን ፈርተ ነው ሽንታም ስለሆንክ ኦሮሞ እኮ እየተማረከ እያየ ነው ተማርኳል። ታዲያ ለምን ነው አባይን መሻገር ያቃተ? ፈሪ ስለሆንክ አስረግጬ እኮ እየነገርኩ እከክ ተሳዳቢ አቁሙ። እናንተ ዝቃጮች ናችሁ። በቃ አትችሉም። ሽንታም ብቻ ነው ቁመህ እንደ ሴት ተቀምጠህ ነው የሚሸነው እዚህ ውስጥ ያለ ልክስክስ ፊትን እንኳን እንደዚያ ጋላነ ያለው ልጅ ከፍታ አላሳየም። አንተ ሽንታም ልጅ እኔ ታጋይ ነኝ እኔ ፋኖ ነኝ ትላለህ። ፊትን እንኳን ገልጠህ ማሳየት ትቀዝናለህ። አንቀሳን አስረግጬ እየነገርኩ ነው። እኛ እየነገርን ያለነው አማራ እያንዳንዱ በዚህ ሚዲያ የነገርነው እየሆነ ያለ ተንትነን ነግረናል። ኤትኒክ ፌደራሊዝም ፌል ሲያደርግባቸው መጥተዋል። አሁን እገነጠላለሁ ያሉ ኦሮሞና ትግሬዎች ዛሬ ኢትዮጵያዊ ነን ብለው መጥተው ምክንያቱም ክፍለ ኢኮኖሚውን ይዘዋል። መሬቱን ነጥቀው ጨርሰዋል። አባረውን ጨርሰዋል። በእጃቸው አስገብተዋል። አሁን ምንድነው ያስፈለገው? አማራ ክልል የሚባለው በስተት ክልል ሰጥተዋል። ይሄን ክልል ማፍረስ ነው። በምን ስም? በክፍለ ሀገር ስም። ግን አማራ ያምን ዛሬም እንደ ኤሊ በዳዴ እየሄድክ ነው። ፖለቲካው ቀድሞ ሄዷል። ኦሮሞ ቀድሞ ሄዷል። ትግሬ ቀድሞ ሄዷል። አማራ እስካሁን ትግሉም እየተንኳተተ ነው። የህዝቡም አእምሮ ኤሊ ማለት ነው። እንደ ኤሊ በዘገምተኛ ለውጥ የሚንቀሳቀስ ነው አማራ። መሪ የለውም፣ አይሰማም፣ ልጆችን አይሰማም። ሚዲያ የጠላት ሚዲያ ነው የሚሰማው። እኛ ጋር መምጣት አይፈልግም። ባሪያ ህዝብ ነው፣ ይቀጥላል ባሪያው። ይሄው ያለው ነገር መጣ ነው። አሁን ይሄንን ደግሞ ኦኬ ብሎ ይቀበላል። ይሄን ሲቀበል ታዩታላችሁ። ዋናው የመጡበት
አመጣጥ ክልሉን ማፍረስ ነው። ከዚህ ህገ መንግስቱ መቀየርና ዘረኝነትን በህግ ማገር ነው። ራሳቸው ጠላቶቻችን፣ አፈናቃዮቻችን፣ ገዳዮቻችን፣ ዘራፊዎች፣ አማራ ጠሎች ይሄን ሊቀይሩት ነው። በእኛ መቃብር ላይ ሊቀየር ነው ማለት ነው። ከዚያ በኋላስ አማራ ነኝ ስትል አማራ 25 ዓመት ያስቀጣል ይላል። ሲቸግርህ እኔ አማራ ነኝ ማለት አችልም። ኢትዮጵያዊ ነህ ይላል። ተበደልኩ ኢትዮጵያዊ ነኝ አማራ ማለት አችልም። ስለዚህ አሁን ፋኖ ይሄን ተገንዝቦ የአማራ ህዝብ ይሄን የአብይ አህመድ ለውጥ መቀበል የለበትም። አብይ ወንጀለኛ ነው፣ መቀየር አይችልም። ትግሬ ወንጀለኛ ነው፣ ሁለቱም ወንጀለኛ ነው። አማራ ከቀየረ ራሱና ከብሔር ብሔረሰቦች ጋር መቀየር አለበት። እነዚህ ወንጀለኞች አታለው አማራ ክልል ያፈርሱታል ብያቸዋል። ይሄው መጣላችሁ። ዛሬም ይሄን እየሰማ ትከራከራል። ኤአይ ነው የሚልኳል። እንዴት አይነት ወራዳ ህዝብ መሰላችሁ? መከራከሪያ ደግሞ ምን ብሎ መጣው? ዛሬ ኤአይ ነው ልክስክስ። እኛ የነገርን በሙሉ ይሆናል፣ ታየዋለህ። ስለዚህ ኢትዮጵያን ለማፍረስ መነሳት ነው ያለብን፣ መፍረስ አለበት። ችንጋለ ሞታ ተሸክመን አንቀጥልም። የትግሬና የኦሮሞ ውሽማ የሆነች አገር እኛ እንፈልጋት። ሸርሙጣ አንቀበልም። ኢትዮጵያ ሸርሙጣ ነው። ፋክቱ አንቀበልም። ይገንጠሉ እንደገነጠላለን ሲላል የከረመው እንደ 40 ዓመት ሙሉ ለምንድን ነው ዛሬ አንድነት የፈለገው? ሊያፈርሱን ነው የመጡት። ክልሉ አይፈርስም። የአማራ ክልል እንደተከበረ ነው። እንደ አፄ ዮሐንስ ይቅርታ፣ እንደ አፄ ቴዎድሮስ ስፕሪንግ ቦርድ ነው የአማራ ክልል የሚባለው። የአማራ ግዛት ስፕሪንግ ቦርዳችን ከሱ እንደ እስራኤል እየተነሳን ነው በዙሪያችን የከበቡን ጠላቶች የምንመታቸው። አማራ ይሄን ነው ማወቅ ያለበት። ደሞዝ የሚቀጥል ሞጣ እንዴ ነው? እኔ እኮ ይገርመኛል። ተደግሞብን ነው ትላለህ እንዴ? ትንሽ አይደብራችሁም ግን አማራዎች? ማን ያስደገመብህ? እንደዚህ አይነት ነገር ታምናለህ እንዴ? መትረጌስ ይዞ ቢመጣ እኔ አልፈራም። እንኳን ድግምት፣ የምን አባቱ ድግምት? መርዝ ይገላል። መርዝ ነዋ። ድግምት ውሸት ነው። መርዝ ኬሚካል ይገላል። እንዲህ አይነት ውሸት ይገርመኛል። ደግሞ ኦሮሞና ትግሮች አስደግሞብን ነው። እንዴት አይነት ህዝብ ነው ባካችሁ! እንደው አታምኑም አማራዎች? ግን ደግሞ አስደገሙብን ማለት ጀምራችሁ መዋጋት አቅቶ እኮ አይደለም። ስትራቴጂና መሪ የለ። የአማራ ፋኖ እኮ ተኳሽ እኮ ማራኪ ነው። ከተኮሳ አይስትም እኮ። ችግሩ የስትራቴጂና የመሪ ችግር አማራ ያጋጠመው የጀግንነት ችግርም ማለት ነው። ተራው ፋኖ መሪ የለው። ተራው ፋኖ ማኒፌስቶ የለው። ለማን እንደሚዋጋ ማን እንደሚያዋጋው እነማን ጠላቶቹ እንደሆነ አልተነገረው። መሪዎቹ ሽጣውት መቀሌ ገብቷል ለዘመን። ስለዚህ የስትራቴጂና በዋናነት ፍራቻ ብቻ ሳይሆን በዋናነት ግን የስትራቴጂና የመሪ ችግር ፋኖ ገጥሞታል። ይሄን ደግሞ ነግረናል፣ ቀድመን ነግረናል። ጃል ቀጥል ጃል የሚላካው ጃራ ምን አልክ? አማራን የሚዋጋው የሴክሬት ሳሳይቲ ነው። ይቺ የመስቀል አንጠልጣይ የፈሪዎች ወሬ ናት። እናንተ ቅዘና ኦርቶዶክስ ነኝ የምትሉ ነጠላ አንጠልጣይ መቅጠም እንደ ፋኖ ሲያቀጥ ሴክሬት ሶሳይቲ ነው አማራን የሚዋጋው። ፈሳሞች ናቸው። ጫማን እኮ አጥልቀህ ከጊዮርጊስ ፒያሳ ላይ መውሰድ አልቻልኩም። ሌባ አንድ ጥይት ሲተኮስ ዋቢ ሸበሌን የተገኘው አንተ ኦርቶዶክስ። ይቺ አንተ ወሬ ናት። ቻራ ደግሞ ስምን በኦሮሞ አድርገህ መጣ። ደባልቄ በረከት ሰላም እግዚአብሔር ይመስገን ደህና ነህ? አታጣም። አፍህን በስነ ስርዓት ተናገር፣ አትፍራ። እሺ ሞጣ፣ አንድ ጥያቄ ያለኝ ሞጣ። ለምን ማጣመም አፍክን ፈርተህ ነው? ኧረ ትክክል እያወራሁ ነው ሞጣ። ቀጥል። እሺ እዚህ ወሎ ከወሎ ነውና ወሎ የወሎ አይደንቲቲ ታውቃለህ? ኮምፕሌክስ አይደንቲቲ ነው ያለንና
እንደ ሌሎቹ የአማራ ክፍሎች ዲፊኒት የሆነ የአማራ አይደንቲቲ አይደለም፣ ስትሮንግ ኢናፍ አይደለምና ከኦሮሞ ጋር የተቀላቀለ አይደንቲቲ ያለንና ታውቃለህ እስከ ቅርብ ጊዜ እስከ አያቶቻችን ስም ወደ ኋላ ስንቆጥር 4 3 5 የኦሮሞ ስም እናገኛለንና እና አሁን ህዝቡ ብዙም ስለማያነብ እንጂ በደንብ ቢቆፍር እስከ በቅርብ 100 ዓመታት ውስጥ የኦሮሞ አይደንቲቲ ነው የነበረንና ውሸት ነው። አሁን መለስ መጥቶ ነው አማራ ክልል አማራ ያደረገ። ውሸት ነው። ወሎ ጥቂት ኦሮሞች ልክ ነህ አሉ። ለምሳሌ አሁን ወረኢሉ ወረባቦን መለወጥ ወሎ ራሱ መለወጥ የማይፈልግ ህዝቡ የተወሰነው አካል እንዳልከው የኦሮሞ አያት አለ። እውነት ነው። በዋናነት ግን ወሎዬን ስታይ አማራ ነው። 95% አማራ ነው። ይሄንን ኦሮሞዎች ለማታለል ምክንያቱም ቂጣችሁ ተገርፋችሁ ባጼ ቴዎድሮስ ተባራቸዋል። ሂድና የቴዎድሮስን ታሪክ አንብብ። ህዝቤን ከጋላ ወረራ ነፃ ወጣሁት ያለ ጋሎችን ቂጣቸው ወግቶ አላችሁ ጥቂት ጋሎች። እውነት ነው። ኦሮሞ ደግሞ አትበል። ኦሮሞ የለም ወሎ ውስጥ ጋሎች ከሚሴ አለ። ጋላ ነው ኦሮሞ አይደለም። ራያም እኮ አለ ሞታ አይደል? እና ታዲያ እነዚያ ስም ነው። ጋሎች ሁልጊዜ ወደ ሌላ ሀገር ስትሄዱ እንደ ውሻ የተቀመጣችሁበትን አገር ሰይማችሁ ነው የምትሄዱ። ለ500 ዓመት ነው ጋላ የሚያቅደው። አሁን ወሎ ሲል የዚያኔ አንዴ የጋላ ነገር ነው ወሎ ብሎ ሄደ። ጎጃም ሲል ማናና ደንሳ የሚባሉ ቁጭ ነው ነበር። ግን እነዚያ ዘሮች ጥቂት ሊኖር ይችላል እንዳልከው በጣት ቁጥር ይኖራል። አለ እኮ ውሸት አለ። ግን በዋናነት ግን ወሎ ቤት አማራ የአማራ ምድር ነው። ምንም ጥርጣሬ የለኝም። አንደኛ መልካቸው ነው ያቸው። ወሎ አማራ ለመሆኑ ማስረጃችን መልክ ነው። ጋሎች እንደምታውቀው ታየ ደንዳ ነው የሚመስሉ፣ አዳነች አበቤ ምናምን ነው የሚመስሉ፣ ናይጄሪያዊ ነው የምትመስሉ ጋሎች። አንተ እንዴት ነው? መልክ ጥሩ ነው። በጣም ጥሩ ነው። ሞጣዬ ምን መሰለህ? እስቲ ውጣ፣ እስኪ በቪዲዮ ውጣ፣ እስኪ እንሂድ። ፎቶ ያለ ፕሮፋይል ላይ ሞጣ። በቃ አንተ ኦሮሞ ነህ፣ ጋላ አይደለም። ሞጣ ምን ቂጥን አያትን ጋላ ቂጧን ነፍቶ የተወለድክ ነው። ስማኝ ሞጣ፣ እስማማለሁ ሞጣ። ባንተ ሐሳብ መነገር አለበት። ቅድመ አያትን ጋላ ቂጧን ነፍቶ ነው ያስወለደ። ስለዚህ አንተ ወይ አስወልደዋል ተቀላቅላል፣ ወይ ደግሞ ምንድነው ባሪያ ገበሮ ናችሁ እናንተ። አሁን እንደነዚህ አይነት ወሎዮች ገበሮ ናችሁ። ሞጣ መልስ ባለውረድ ገበሮችን አልናገርም። ስለዚህ አሁን ወሎዬ አማራ ለመሆኑ መልኩን ብቻ ማየት የከሚሴ ጋላ የተባለ ታየ ደንዳ ነው የሚመስል። ጠቅላላ ወሎዬው ደግሞ ስታየው አረብ ነው የሚመስል። ለምን ካልከኝ አማራ ነው። እስላሙን ብታዩት ክርስቲያኑ እንደ ወሎ ያለ ቁንጅና የለም እንደ ቤት አማራ። ስለዚህ መልኩን በማየት ወሎ 95%፣ 96%፣ 97% አማራ ነው። 2% ከሚሴን ጨምሮ አንዳንድ አገው ምናምን ጭምር ተደምሮ ከአማራ ውጭ ያሉ 3% ይሆናሉ። ኢቭን የአገዎች መልክ ከአማራ የተለየ ነው። የትግሬ መልክ ከአማራ ይለያል። ለምሳሌ ትግሬን በምን ታውቀዋል? ሴቶቻቸው ጸጉር የላቸው። ይችን የኔን ጸጉር ነው የምታክል። እኮ እየተቆረጥኩት ነው። የትግሬ ሴት በ70 ዓመቷ ይችን ነው የምታክለው። ቀጥላ ነው የበግ ጸጉር የምትንቀሳቀስ። ስለዚህ አንድ ትግሬን የምትለየው በጸጉር። ሴቶቻቸው ጸጉር የላቸው። ቂጣቸው የሚደርስ ቀርቶ አንገታቸው ጋር አይደርስም ትግሬዎች። በዚህ ታውቃቸዋል። ጋሎች ደግሞ መልካቸው ቶፖግራፊ ምንድነው? መልካቸው ታየ ደንታ ነው የሚመስሉ። ኦሮሞዎች ደግሞ ቆንጆ ናቸው። ምክንያቱም ኦሮሞዎች ጋሎች አይደሉም። በወረራ በኃይል በሞጋሳ ምናምን የገቡ ናቸው ኦሮሞዎች። ስለዚህ ኦሮሞ የጋላ ባሪያ ነው። ፋክቱ ይሄ ወዶ ገብም ሌባ ኦሮሞ አለ። ዝም ብሎ ጋላ ቂጡን ነፍቶት ያስገባው አለ።